1446ኛው የኢድ አልፈጥር በዓል እየተከበረ ይገኛል። በዓሉ በተለያዩ ሃይማኖታዊ ስነ ስርዓቶች እየተከበረ ሲሆን ጠዋት ላይ የኢድ ሶላት ስነ ስርዓት ተከናውኗል። በየከተሞቹ ባሉ የኢድ ሶላት መስገጃ ስፍራዎች ህዝበ ሙስሊሙ በጋራ በመሰባሰብ የኢድ ሶላትን ስነ ስርዓት አከናውኗል። ከኢድ ሶላት በኋላ ምዕመናኑ በየቤቱ ከዘመድ አዝማዱ ከወዳጆቹ ጋራ በመሆን የ1446ኛውን ኢድ አልፈጥርን በዓል እያከበረ ነው። ለመላው የእስልምና እምነት ተከታዮች በሙሉ እንኳን ለ1446ኛው የኢድ አልፈጥር በዓል አደረሳችሁ እንላለን። በዓሉ የሰላም፣ የመተሳሰብ፣ የፍቅር፣ የደስታ አንድነት የሚጠናከርበት ይሆን ዘንድ እንመኛለን። ኢድ ሙባረክ። ዛሬ ወደ ያዝናቸው መረጃዎች ስናልፍ ዶክተር አብይ አሰብን በጉልበት ይጠቀልላል የሚል ስጋትና የአሜሪካ የውጭ ጉዳይ ኃላፊ የማርኮ ሩቢዮ የስልክ ጥሪ፣ ሶማሊያ ለአሜሪካ ቁልፍ ወደብ ለመስጠት ያቀረበችውን ሐሳብ ሶማሌላንድ ውድቅ አደረገች። በቱርክ ተቃዋሚዎች በኢስታንቡል ጎዳና ላይ ትልቅ የተቃውሞ ሰልፍ አካሄዱ። ይህ አምሃሪክ ኢንሳይደር ነው። የተሟላ የሀገር ውስጥና ዓለም አቀፍ መረጃዎችን በተመጠነ ጊዜ የተሟላ መረጃ ገረፍ ያሉ ዜናዎችን የምታገኙበት። አብራችሁን ቆዩ። ተጨማሪ መረጃዎችን ለማግኘት ሰብስክራይብ፣ ላይክ፣ ኮመንት፣ ሼር አድርጉ። ዶክተር አብይ አሰብን በጉልበት ይጠቀልላል የሚል ስጋትና የአሜሪካ የውጭ ጉዳይ ኃላፊ የማርኮ ሩቢዮ የስልክ ጥሪ። የአሜሪካን የውጭ ጉዳይ ፖሊሲን ከሚወስኑ የጥናትና ምርምር ማዕከላት ውስጥ አንዱ ምናልባትም ቀዳሚው ክራይሲስ ግሩፕ ነው። ክራይሲስ ግሩፕ ከሁለት ቀናት በፊት ማለትም በ27 ማርች 2025 ባተመው ጥልቅ የጥናት ምርምር ውጤት የዓለም ማህበረሰብ ኢትዮጵያ የምትወስንበትን የቀይ ባህር ጠረፍ ግዛት እንዲኖራት መግባባት ላይ ቢደርስ የዓለም የፖለቲካ አስተላለፍ መዛባትን ተከትሎ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ቀይ ባህርን በኃይል የመጠቅለል ዕድሉ ሰፊ ነው በማለት አትቷል። ሩሲያ ክሬሚያን፣ እስራኤል የጎላን ግዛትን በኃይል ከመጠቅለላቸውን ባሻገር አሜሪካ የኃይል አማራጭን ሳይቀር በመጠቀም የግሪንላንድን ግዛት በኃይል ለመጠቅለል ያላቸው አቋም ለዶክተር አብይ ልብ ሊሰጠው ይችላል ሲል በስፋት ያትታል። ረዥሙ ጉዳይ በአጭሩ ሲጠቃለል አሰብ የኢትዮጵያ አካል መሆኗ አይቀሬ ጉዳይ ነው። ትናንትና ስለ አሰብ መነጋገር ያዋርድ፣ ያስፈርጅ፣ ያሰድድና ያስገድል ነበር። ነገር ግን ባካችሁን በኃይል አይሁን የሚል ሆኗል። ታሪክ ተቀይሯል። በሂደቱ ኢትዮጵያ የቀይ ባህር ወሳኝ ኃይል ትሆናለችም ተብሏል። ሶማሌላንድ ለአሜሪካ ቁልፍ ወደብ ለመስጠት ያቀረበችውን ሐሳብ ሶማሌላንድ ውድቅ አደረገች። ራሷን በነጻ ሀገርነት ያወጀችው ሶማሌላንድ የሶማሊያ መንግስት በርበራ የሚገኘውን ወደብና ወታደራዊ አየር ማረፊያ አሜሪካ በብቸኝነት እንድትቆጣጠር ያቀረበውን ሐሳብ ውድቅ አደረገች። በርበራ በሶማሌላንድ ሰሜናዊ የባህር ዳርቻ በሚገኘው የኤደን ባህረ ሰላጤ ላይ ትገኛለች። እንደ ኤሮፓውያን አቆጣጠር በ1991 ሶማሊያ ወደ እርስ በርስ ጦርነት ስትገባ ነፃነቷን ያወጀችው ሶማሌላንድ ተቋሞቿ ሞቃዲሾ በችሮታ የምትሰጣቸው አለመሆናቸውን ገልጻለች። በሶማሊያው ፕሬዝዳንት ሐሰን ሼክ ሞሐመድ ለአሜሪካ አቻቸው ዶናልድ ትራምፕ መጋቢት 7 2017 ዓ.ም የተጻፈውና ሮይተርስ የተመለከተው ደብዳቤ አሜሪካ በብቸኝነት ትቆጣጠራቸው የሚችሉ የጦር ሰፈሮችና የወደብ አማራጮችን ዘርዝሯል። እንደ ሮይተርስ ዘገባ ከሆነ ፕሬዝዳንቱ አሜሪካ በብቸኝነት እንድትቆጣጠራቸው ያቀረቡላቸው ባሊዶግሉና በርበራን በጦር ሰፈርነት እንዲሁም የበርበራንና የቦሳሶ ወደቦችን ነው። የሶማሊያው ፕሬዝዳንት በዚሁ ደብዳቤ ላይ አራቱም የቀረቡት አማራጮች የአሜሪካ የደህንነት ስፍራዎችን ያጠናክራሉ ሲሉ መግለጻቸው ተዘግቧል። የሶማሌላንድ የውጭ ጉዳይ ሚኒስትር አብዱርሃማን ዳሂራዳን ተስፋ የቆረጠ አካል እርምጃ ነው ሲሉ ደብዳቤውን አጣጥለውታል። ትራምፕ ሁለተኛውን የሥልጣን ዘመናቸውን ከመጀመራቸው በፊት በነበሩት ጭምጭምታዎች ሶማሌላንዳውያን አሜሪካ ለ34 ዓመታት ያህል በዲሞክራሲያዊ መንግስትነት ለቆየችው ሶማሌላንድ ዕውቅና በመስጠት በዓለም የመጀመሪያው ሀገር ትሆናለች የሚል ተስፋ ሰንቀው ነበር። ሚስተር አዳን ለደብዳቤው በኤክስ ገጻቸው ላይ በሰጡት ምላሽ ለሶማሌላንድ የሚሰጠውን ዕውቅና ለማስቆም ማድረግ የሚችሉት ምንም ነገር የለምም ብለዋል። የአሜሪካ የቅርብ አጋር የሆነችው የተባበሩት አረብ ኤሚሬትስ ንብረት በሆነው ዲፒ ወርልድ የሚመራው የበርበራ ወደብ በቅርቡ ማስፋፊያ ተደርጎለታል። ሚኒስትሩ
ለሮይተርስ እንደተናገሩት አሜሪካ ሞኝ አይደለችም፣ በርበራን ወደብን በሚመለከት ከማን ጋር መነጋገር እንዳለባት ታውቃለችም ብለዋል። ሶማሊያ ከአልቃይዳና ሌሎች ታጣቂዎች ጋር በምታደርገው ውጊያ አሜሪካ መረጃ በመስጠትና የአየር ድብደባ በመፈጸም ትልቅ ሚና ተጫውታለች። በደቡባዊና መካከለኛው ሶማሊያ የሚገኙ አካባቢዎችን የሚቆጣጠረው አልሸባብ የአልቃይዳ አጋር ነው ተብሎ ይታሰባል። ሞቃዲሾ ትራምፕ በመጀመሪያ የሥልጣን ዘመናቸው እንዳደረጉት የሚሰጡትን ድጋፍ ይቀንሳሉ ብለው እንደሚሰጉ ታዛቢዎች ይናገራሉ። በታህሳስ ወር የሶማሌ መንግስት በአሜሪካና ሶማሊያ ግንኙነት ላይ ተገቢውን የምክር ድጋፍ ለማግኘት በሚል ከአንድ ከፍተኛ የዋሽንግተን አማካሪ ድርጅት ጋር ለ1 ዓመት $600,000 ስምምነት ተፈራርሟል። የሶማሊያው ፕሬዝዳንት ሐሰን ሼክ ሞሐመድ አሜሪካ በብቸኝነት እንድትቆጣጠራቸው ያቀረቧቸው ባሊዶግሉና በርበራን በጦር ሰፈርነት እንዲሁም የበርበራንና ቦሳሶ ወደቦችን ነው። ይህም አሜሪካ በቀጠናው እንደ ቻይናና ሩሲያ ያሉ ተፎካካሪዎቿ ላይ የበላይነት ይሰጣታልም ተብሏል። እነዚህ ስልታዊ ይዞታዎች አሜሪካ በቀጠናው የምታደርገውን ተሳትፎ የማጠናከር ዕድል ይሰጣሉ። የማይቋረጥ ወታደራዊና ሎጂስቲክ መዳረሻዎችን ለአሜሪካ በማረጋገጥ ሌሎች የውጭ ተወዳዳሪዎች በዚህ ወሳኝ ኮሪደር ውስጥ እንዳይገኙ ይከላከላሉ ሲል ደብዳቤውን ዋቢ አድርጎ ሮይተርስ አስነብቧል። ባሊዶግሉ ከዋና ከተማይቱ ሞቃዲሾ በሰሜን ምዕራብ በ90 ኪሎ ሜትር ርቀት ላይ የምትገኝ ሲሆን የቦሳሶ ወደብ ከፊል ራስ ገዝ በሆነችው ፑንትላንድ ትገኛለች። በዚህም የተነሳ የፌዴራል መንግስቱ ለአሜሪካ በችሮታ ለመስጠት ያቀረበውን ጥያቄ የፑንትላንድ አስተዳደር ውድቅ ሊያደርገው ይችላል ተብሎ ይጠበቃል። የፑንትላንድ ባለሥልጣናት በደብዳቤው ላይ እስካሁን አስተያየት የሰጡ ባይሆንም ጋርዌይ ኦንላይን የተባለ የመገናኛ ብዙሃን ግን የሞቃዲሾው መንግስት ለአሜሪካ ደብዳቤውን የጻፈው እነርሱን ሳያማክር እንደሆነ ገልጿል። ይህም በፑንትላንድና በሞቃዲሾ መካከል ያለውን ግንኙነት የበለጠ ሊያሻክረውም ይችላል። በደብዳቤው ላይ የተገለጸው ሁለተኛ ወታደራዊ አየር ማረፊያ የሚገኘው ከዋና ከተማው በስተ ሰሜን ምዕራብ በሚገኘው ባሌዶግሎ ውስጥ ሲሆን በዚህ ስፍራ የሶማሊያ ወታደሮች አልሸባብን ለመዋጋት የሚያደርጉትን ጥረት ለማገዝ የአሜሪካ ወታደሮች ስልጠና እየሰጡ ይገኛሉ። በሶማሌላንድ ወደብ የውዝግብ መንስኤ ሲሆን ይህ የመጀመሪያው አይደለም። ኢትዮጵያ ራሷን እንደ ነጻ ሀገር ካወጀችውና በዓለም አቀፍ ደረጃ ተቀባይነት ካላገኘችው ሶማሌላንድ ጋር 20 ኪሎ ሜትር የሚሸፍን የባህር ጠረፍ ለማግኘት የፈረመችውን የመግባቢያ ሰነድ ሶማሊያን በእጅጉ አስቆጥቶ በቀጠናው ከፍተኛ ውጥረት ያስከተለ መሆኑም ይታወሳል። በምላሹም ኢትዮጵያ ለሶማሌላንድ ዕውቅና ለመስጠት እንዲሁም ከልማት ተቋማት ድርሻ ይኖራታል የሚል ነው። ሶማሊያና ኢትዮጵያ የዲፕሎማሲያዊ ግንኙነታቸውን ያቋረጠ ቁርሾ ውስጥ ከገቡ በኋላ በቱርክ አደራዳሪነት ስምምነት ላይ ደርሰዋል። በቱርክ ተቃዋሚዎች በኢስታንቡል ጎዳና ትልቅ የተቃውሞ ሰልፍ አካሄዱ። በመቶ ሺዎች የሚቆጠሩ የዲሞክራሲ ደጋፊ ሰልፈኞች ወደ ቱርክ ኢስታንቡል ጎዳና በመመለስ ለታሰሩ የከተማዋ ከንቲባ ያላቸውን ድጋፍ አሳይተዋል። የፕሬዝዳንት ራሲብ ጣይብ ኤርዶዋን ዋና ተቀናቃኝ ሆነው የሚታዩት ኤክሬም ኢማሞጉሉ ባለፈው ሳምንት በሙስና ወንጀል ተጠርጥረው በቁጥጥር ስር በመዋላቸው ከፍተኛ ተቃውሞ ተነስቷል። ኢማሞጉሉ ክሱን አስተባብለው የታሰሩት ከፖለቲካ ጋር በተያያዘ መሆኑን ተናግረዋል። ቅዳሜ ለተቃውሞ የወጣው ሕዝብ በጣም ብዙ ስለነበረ ተቃውሞው ከተካሄደበት አካባቢ የሚገኙ ፓርኮችንም ተጠቅመዋል። የኢማሞጉሉ ሪፐብሊካን ፓርቲ ሲኤችፒ ሊቀመንበሩ ለብቻቸው ከታሰሩበት የጻፉትን ደብዳቤ ለሰላማዊ ሰልፈኞቹ አንብበዋል። ኢማሞጉሉ በደብዳቤው ላይ እኔ ምንም አልፈራም፣ እናንተ ከጎኔ ናችሁ፣ ህዝቡ አንድ ስለሆነ እኔ ምንም ስጋት የለብኝም፣ ህዝቡ በጨቋኙ ላይ አንድ ሆኗልም ብለዋል። ሚስታቸው ዲሌኪም በተቃውሞ ሰልፍ ላይ ተገኝተው ለህዝቡ መታገልና መፋለም እንቀጥላለን ሲሉ ተናግረዋል። ተቃዋሚዎች የቱርክን ቀይና ነጭ ባንዲራ በማውለብለብ መብት፣ ህግና ፍትህ ሲሉ ተደምጠዋል። ኢማሞጉሉ ከ2019 ጀምሮ የኢስታንቡል ከንቲባ ሆነው ሲያገለግሉ የቆዩ ሲሆን ባለፈው ዓመት በተካሄደው የከንቲባ ምርጫ አስደናቂ ድል አግኝተዋል። እንደ አውሮፓውያን አቆጣጠር በ2028 ለሚካሄደው ፕሬዝዳንታዊ ምርጫ የሲኤችፒ እጩ ሆነው የተሾሙ ሲሆን በምርጫ የኤርዶዋንን የፍትህና ልማት ፓርቲን መፎካከር የሚችሉ ብቸኛ ፖለቲከኛ ተደርገው ተወስደዋል። ኤርዶዋን ከሁለት አስርተ ዓመታት በላይ በስልጣን ላይ ቆይተዋል። በመጀመሪያ በጠቅላይ ሚኒስትርነት ከዚያም ከ2014 ዓ.ም ጀምሮ በፕሬዝዳንትነት አገልግለዋል።
የቱርክን ሕገ መንግሥት እስካልቀየሩ ድረስ ከ2028 በኋላ ለፕሬዝዳንትነት መወዳደር አይችሉም። ኢማሞግሉ ከሳምንት በፊት ከታሰሩ በኋላ ተከታታይ ሕዝባዊ ተቃውሞዎች አገሪቱ እያስተናገደች ነው። የቅዳሜው ሰልፍ ሰላማዊ ቢሆንም አንዳንድ ቀደም ሲል የተካሄዱ ተቃውሞዎች ላይ ፖሊስ አስለቃሽ ጭስና የፕላስቲክ ጥይት እስከ መጠቀም ደርሷል። ተቃውሞውን ሲዘግቡ የነበሩ ጋዜጠኞችን ጨምሮ 2000 የሚጠጉ ሰዎችም ታስረዋል። ይህ ትክክለኛ የፕሬስ ፈቃድ እንደሌለው ከተነገረ በኋላ የተባረረውን የቢቢሲ ዘጋቢ ማርክ ሎውንን ይጨምራል። ኤርዶዋን የተቃውሞ ሰልፎቹን የጎዳና ላይ ሽብርተኝነት ነው ከማለት ባለፈ ሰልፈኞቹ በፖሊስ ላይ ጥቃት ፈጽመዋል፣ በሕዝብ ንብረት ላይም ጉዳት አድርሰዋል ሲሉ ከሰዋል። ኢማሞግሉ ጉዳያቸው በፍርድ ቤት ሲታይ ነፃና ፍትሐዊ የፍርድ ሂደት አይገጥማቸውም የሚል ስጋትም አለ። ኢማሞግሉ በቁጥጥር ስር የዋለው በፖለቲካዊ ምክንያት መሆኑን ውድቅ ያደረገው መንግሥት የቱርክ ፍርድ ቤቶች ሙሉ በሙሉ ነፃ መሆናቸውን አስታውቋል። ይህ አምሃሪክ ኢንሳይደር ነው። ውድና የተከበራችሁ የቻናላችን ተከታታዮች በቀጣይ በሌላና ዕለታዊ ትኩስ መረጃዎች ተመልሰን እንገናኛለን። ቸር ያቆየን።